አማራው በህይወት ይኑር፣ ኦሮሞው በህይወት ይኑር፣ ጉራጌው በህይወት ይኑር፣ ደቡቡ፣ ምዕራቡ፣ ምስራቁ፣ ትግሬው በህይወት ይኑር። ትግላችን ከህይወት ጋር ነው። ምድራችን ከህይወት ጋር ነው። ዘንዶው መንፈስ አሁን በዚህ ዘመን ውስጥ በመላው ዓለም የሰው ልጅ እንዳይኖር ትልቅ ጥቃት እያደረሰ ነው። ከጥቃት ማድረሻውም አንዱ በኢኮኖሚ በርዕዮተ ዓለም እና በክፉ መናፍስት ስውር የሞት ገዥነት ብዙ ወገኖች እየጎዳን ነው። ሮቤል በህይወት ይኑር፣ ልጃየሁ በህይወት ይኑር። ዛሬ በህይወት እንዳይኖር ትልቅ የሰው ልጅ ፍዳ እየጨመረ የመጣበትን ጊዜና ዘመን እያየን ነው። በህይወት ይኑር። ህይወታችን ጉዳየ። እናት በህይወት ትኑር። የገበሬ ቤት ሲፈርስ በእጇ ፈጭታ ውሃ ቀድታ የምታመጣ ልጆቿን የምታሳድግ እናት በህይወት እንዳትኖር ዘመን ጊዜና ትውልድ የማይፈቅድበት ሰዓት ደረሰ። ኢትዮጵያውያን ትላንት አብረን እንዳልበላን፣ በኢትዮጵያዊነት አብረን እንዳልዘመርን፣ እስላሙም አብሮ ክርስቲያናዊ ማዕድን እንዳልተካፈለ፣ ክርስቲያኑም ከእስላሙ ጋር ማዕድ እንዳልተካፈለ፣ በሰርጉም በክርስትናውም እንዳልተጠራራን በህይወት መኖርን ዛሬ ሁሉም የማይፈልገው አይነት ዕዳ ምድራችን ላይ ተከሰተ። ሮቤል በህይወቱ ኑር አለ ሙሴ። የመጨረሻው ምርቃቱ ላይ ለሮቤል የተመኘለት ህይወት ሆነ። ምኞታችን ለምን የኛ ሞት ሆነ? ለምን በህይወት ላለመኖር እንዳይኖር የማድረግን ነገር ከየት አመጣ ነው? በዚህ ዘመን ውስጥ ወንጌል በተሰበከበት ዘመን፣ አባቶች ባሉበት ዘመን፣ ሼሆች ዑላማዎች ባሉበት ዘመን፣ ቀሳውስት መነኮሳት ጳጳሳት ባሉበት ዘመን፣ ቅዱሳን ፓትርያርክ ባሉበት ዘመን በህይወት መኖርን እንዴት ጠላ ነው? ሮቤል በህይወት ይኑር። ሕፃናቶች በህይወት እንዲኖሩ ለምን አልፈቀድንላቸው? እናትና አባት በህይወት እንዳይኖሩ የሚደረገው ትግል እዚች ሀገር ላይ ለምን በረታ? እርግማናችን ስላልተሻረ ነው። እዚህ ጋር ሙሴ በፊት የበደሉትን፣ የሰደቡትን፣ ያዋረዱትን፣ መስዋዕት ከፍለው ትውልድ ልቦና ያደከሙትን እንዲህ አለ፣ ሮቤል በህይወት ይኑር፣ አይሙት። እናቶች እኮ እየሞቱ ነው። አባቶች እየሞቱ ነው። እህቶች እየሞቱ ነው። ወንድሞች እየሞቱ ነው። ከቁጥር እየተቀነስን ነው። እዚህ ልጅ አየሁን ሰዎቹም በቁጥር ብዙ ይሆኑ ብሎ ብዛትን ተመኘላቸው። እኛ መብዛታችን ስደት፣ ሞት፣ ረሃብ፣ ችጋር፣ ጠኔ፣ ውድቀት እና ክፉ የሆኑ ጥፋቶችን አኗኗራችን እንዲለምድ አደረግ ነው። በእውነቱም ብዙ ቦታ ተጎድተናል እና የሙሴን ምኞት የሚመኝ ትውልድ ለምንድን ነው የምናጣው? እርግማን ሲቆም ይኸው እዚህ ጋር ሮቤል በህይወት ይኑር አይሙት፣ ሰዎችም በቁጥር ብዙ ይሆኑ